አሳዛኝ መረጃ ከወደ አርባ ምንጭ ተሰምቷል። የልጇ አባት ይችን የመሰለች ወጣት መግደሉን በዚህ ሰዓት የወጡ መረጃዎችም እያሳዩ ይገኛሉ። ክስተቱ የተፈጠረው በአርባ ምንጭ ከተማ ሲሆን ይቺ የምትመለከቷት ወጣት ባንቻየው በቀለ ትባላለች። አንድ ልጅ እናት ስትሆን ከ6 ዓመት በፊት ከባለቤቷ ጋር አንድ ላይ እየኖሩ ብዙም ሳይቆዩ ተለያይቷል። ታዲያ እሷ የምትኖረው በእናቷ ቤት ሲሆን ከልጇ አባት ጋር አንዳንዴ በውጭ ይገናኛሉ። ብዙ ጊዜ ወደ ቤትሽ ተመለሺ ይላት ነበር ይላል መረጃው። ትናንትና ማለትም በቀን 14 ጠዋት ከረፋዱ 4 ሰዓት አካባቢ ከመኖሪያ ቤት ጠርቶ ወደ ውጭ በማስወጣት ትንሽ ከተነጋገሩ በኋላ የልጁን እናት ገደላት። ማለትም በሽጉጥ ተኩሶ ገደላት ተብሏል። ወዲያው በመጣበት ባጃጅም ወደ ፖሊስ ጣቢያ በመሄድም ለፖሊስ እጁን መስጠቱ ተሰምቷል። እቺ ወጣት ታዲያ እጅግ አሳዛኝ በሆነ ሁኔታ ተገላለች። ለሞተችው ነፍስ ይማር፣ ለቤተሰቦቿ መጽናናትን እንዲሁም ደግሞ ለእሷም ፍትህን እንሻለን። በጣም ያሳዝን ዜና ነው። እንግዲህ አርባ ምንጭ ውስጥ የተፈጠረ ነው። ያው በተደጋጋሚ ነይ ወደ ቤትሽ ተመለሽ ይላታል። ግን መግደሉን ምን አመጣው ነው? በቃ አሳምኖ ወደ ቤት መመለስ ካልሆነ መተው ነው እንጂ ሽጉጥ አውጥቶ የልጅ እናት ላይ አሁን ልጁን ካለ እናት አስቀረ፣ እሱም ታሰረ። እሺ ከዛ ውጤቱ ምንድን ነው? እኔ በጣም አንዳንድ ሰዎች አንድ ነገር ስናደርግ ለምንድን ነው ውጤቱን ማሰብ የሚያቅተን? በኢየሱስ ክርስቶስም ሰይጣን የደፈነው አይምሮ ነው ይሄ። ያው እግዚአብሔር አምላክ በምሕረቱ ያስባት፣ እንዲሁም ለቤተሰቦቿ መጽናናትን እየተመኘን እናልፋለን። ምንም ማድረግ አይቻልም። ግን አሁንም ለሚገሉ ሰዎች ተገቢውን ቅጣት ቢሰጥ መልካም ነው እንላለን።